አሁን እኮ አንተ ክርስትና ነቢያት ምንድን ነበር እምነታቸው? በአጠቃላይ በክርስቶስ ኢየሱስ ሲሆን በክርስቶስ ኢየሱስ ያምናሉ እኮ ኢየሱስ ክርስቶስ ያምናሉ ባለ ስለ በማዳኑ ማለት ነው። ያው በእግዚአብሔር ካመኑ ሃይማኖት የሚለውን ነገር ትተው በእግዚአብሔር ማመናቸውን ግን ስለ እግዚአብሔር ያስተምር ነበር ማለት ነው። በቃ እኔ አሁን ስለ ክርስትና ይሄ ክርስትና ይባላል ምናምን ብሎ ታፔላ ላይ ለጥፍ ይችላል፣ ግን ስለ እግዚአብሔር ይነግራችሁ ነው። አይ ነው እሱን ነው እኔም እያልኩ ያለሁት። ለጥፎ አስተምሮ አያውቅም ኢየሱስ ክርስቶስ። ያስተማረው ምንድን ነው ብለን ስንል አንድ አምላክን ነው ያስተማረው። ተግባባን? ያስተማረው ያንን ነው። እንደ እምነት ኢየሱስም ይሁን ነቢያት በአጠቃላይ ያስተማሩት አንድ አምላክን በብቸኝነት መገዛትን ነው እንጂ ያስተማሩት ከዛ በተረፈ ይሄ እምነታችን አይሁዳዊ ነው ወይ ደግሞ እምነታችን ክርስቲያን ነን ብለው አያምኑም ነበረ። ለዛ አላህ ምን አለ መጨረሻ ላይ ወላኪን ካነ ሐኒፈን ሙስሊም አለ። ግን ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበር አለ። ሙስሊም ማለት ምንድነው? ለአንድ አምላክ በብቸኝነት በመገዛት ሰብሚት ማድረግ ማለት ነው። ያንን አምላክ ነበር የሚገዙት። ማን ነው በሱ አምላክ ብለን ስንል ከሱ ውጭ ሌላ የሌለ። ለምሳሌ ዘዳግም 6:4 ላይ እስራኤል ወይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ይህን ሙሴ ያምኑበት ነበረ። ከአንዱ ከያህዌ ውጭ ማንም አምላክ የለም ብለው ያምኑ ነበረ። ቀጠለና ሚልኪያስ 2:10 ላይ እነ ሚልኪያስም ሲያምኑ ለሁላችን አንድ አባት ያለን አይደለምን አለ። አንድ አምላክስ የፈጠረን አይደለምን? ስለዚህ አንድ አባት የተባለው አንድ አምላክ የሁሉ ፈጣሪ የሁሉ አስገኝ መሆኑን ነበር የሚያምኑት። ሶስት በአንድነት የሚሉት ነገር አልነበራቸውም። ተግባባል? ኢየሱስ ክርስቶስን ምድር ላይ ሲመጣ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ምን እያለ ይናገር ነበረ? አባት ማንንም በምድር ላይ አባት ብላችሁ አትጥሩ አለ። አንተም አባት ብለህ የምትጠራዋለህ፣ እኔም አባት ብዬ የምጠራዋለህ፣ የሃይማኖት አባቶች አሉ ምናምን። ግን ምንድን ነው እያለ ያለው? አባታችሁ በሰማይ ያለው አንዱ ነው ብሎ ተናገረ። ከሱ ውጭ ሌላ የለም ማለት አባት ማለት አስገኝ ፈጣሪ ማለት ነው። ተግባባን? ኢየሱስም የሰበከው ይህንን ነው። የትኛው አባት ብለን ስንል ኤፌሶን 4:6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አባት አንድ አምላክ የሁሉም አባት አለ። አንድ አምላክ ይህ አንድ አምላክ የሁሉ አባት አለ የተባለው የኢየሱስ ክርስቶስም የሁሉም እንደሆነ ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ በማለት በአጽንኦት መናገሩን ታያለህ። ከሱ የተለየ አይደለም ነው የምልህ። ኢየሱስ ክርስቶስ በአንድ ወቅት ላይ በማርቆስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ ስታየው እስከ 18 ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። መጥቶ ቸር መምህር አለው። ቸር መምህር ሲለው ዝም ብሎ ማለፍ ነበረበት። የዘላለም ሕይወት እንዴት እንደሚገኝ መናገር ነበረበት በቀጥታ። ኢየሱስ ግን ምን አለው? ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከአምላክ ከቴዎስ በቀር ማንም የለም ብሎ ከሱ በቀር ቸር ማንም የለም። ባይሆን ትእዛዛትን ታውቃለህ ወይ? አትግደል፣ አታመንዝር፣ በሐሰት አትመስክር ምናምን እያለ እነዚህን ከልጅነት ይጠብቅ ያለው የሚለውን ሲያይ ወደደው ይላል። አሁን ቁም ነገሩ ምንድን ነው? ኢየሱስ ክርስቶስ እኔ ቸር አይደለሁም፣ አንድ አምላክ አለ፣ አንድ ቴዎስ አለ ብሎ ነው የነገረው። ያ አንዱ ቴዎስ ደግሞ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው የነገርኳቸውን ሰው አለ። ስንት አምላክ አለ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና አለ። በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ። እሱም ማን ክራይስት ጂሰስ አለ። ተግባባን? አንድ አምላክ አለ። ለዛ ነው ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን ይለው ነበር። የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ ማን ነው ብለን ስንል የአንዱ አምላክ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ ጳውሎስ። ቀጠለና ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ዘጋው። በቃ አንድ አምላክ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ያኔ ለነቢያት ሲናገር የነበረው እንደውም አንድ ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ምን አላቸው? ከአይሁድ ጋር እየተከራከረ አንተ ከሞተው ከአባታችን ከአብርሃም ትበልጣለህ አሉት። ከዛ ምን አላቸው ኢየሱስ? እኔ ራሴን ባከብር ክብሬ ከንቱ ነው አለ። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። እናንተ አምላካችን የምትሉት እነሱ አምላካችን የሚሉት የኢየሱስ ክርስቶስ አባት ከሆነ ዘዳግም 6:4 ላይ እና አይሁድ አምላካችን አንድ አምላክ ነው ብለው ሲናገሩለት የነበረው የኢየሱስ ክርስቶስ አባት ነው። ኢየሱስም በዛው ልክ አምጥቶ ማርቆስ ወንጌል ምዕራፍ 12 ላይ ቁጥር 29 እና 28 እና 29 ላይ ከጻፎችን መካከል አንዱ ወደ ኢየሱስ ቀርቦ ምን አለው?
ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ጠየቀ። ከዛ ኢየሱስ ምን አለው? እስራኤሎች ስማ፣ ከትእዛዛት ሁሉ ፊተኛይቱ እስራኤሎች ስማ፣ አምላካችን ጌታ አምላካችን አንድ ጌታ ነው አለው። አንተም በፍጹም ልብህ በፍጹምም ነፍስህ በፍጹምም ምናምን ውደድ የምትል ናት ካለው በኋላ ከዛ ጸሐፊው ገረመውና መምህር ሆይ እውነት ነው አንድ ነው ብለህ በእውነት ተናገርክ ብሎ ነገረው። አንድ ነው ብለህ ከእርሱም በቀር ማንም የለም ብለህ በእውነት ተናገርክ አለው። ከአንተ በቀር አለው አላለው፣ ከእናንተ በቀርም አላለው፣ ከእርሱ በቀር ነበረ ሲል ነበረው። ኢየሱስም አየውና ወደደው የተናገረውን ነገር። ምን አለው? አንተ ከእግዚአብሔር መንግስት የራቅህ አይደለህም አለው። ለዛ ነው ኢየሱስ ክርስቶስ አንድ ጊዜ ከዲያብሎስ ጋር በተገናኘ ጊዜ ዲያብሎስ ወደ ቅድስት ከተማ ወስዶ ምናምን ሲፈትነው ምን አለ? አንድ ጊዜ ሰይጣን ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ከዛ ኢየሱስ ምን አለው? ሂድ ኦኬ አለ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ተግባባን? እኔ ለአንተ አልሰግድም፣ የምሰግደው ለተጻፈለት ነው። የት ነው የተጻፈው? ዘዳግም 6:13 ላይ